በሀገራችን ላይ መስራት መለወጥ ማደግ እንችላለን። ጠላታችን በሚል መፈክር ተዘጋጅቶ ከቀረበ ዳጎስ ካለ የገንዘብ የማቴሪያል ሽልማት ውስጥ በድምሩ 145,000 ብር የገንዘብ ተሸላሚ ወይም የገንዘብ ድጋፍ ነው የተደረገለው። እንኳን ደስ ያለው እንኳን ደስ ያለን ብለናል። እሺ እንኳን አልካለን። ግን እና ምንድነው የሚደረገው? በተገኙ መንግስት የስራ ኃላፊዎች፣ እንግዶች፣ ታዛቢዎች ፊት በሞባይል ባንኪንግ አማካኝነት ፎርሙን እንሞላለን። ከእርስዎ ጋር እየተነጋገርን የሚሸለሙትን 145,000 ብር የገንዘብ ሽልማት አሁኑኑ ወደ እርስዎ አካውንት ማስተላለፍ እንጀምራለን ማለት ነው። እሺ እሺ። በጣም ጥሩ። ትንሽ ጫጫታ ቦታ ላይ ነው ያሉት አይደል እርስዎ? ምን ጫጫታ ውስጥ ነው ያሉት አይደል? አዎ ስራ ቦታ ነው። ትንሽ ታዲያ ወጣ ብለው ያነጋግሩን ጫጫታ። እሺ እሺ ያሉን። እሺ በሞባይል ባንኪንግ አማካኝነት ፎርሙን ሞላለን። እዚህ በተገኙ የመንግስት የስራ ኃላፊዎች፣ እንግዶች፣ ታዛቢዎች ፊት ፎርሙን ሞልተን የተሸለሙትን 145,000 ብር የገንዘብ ሽልማት አሁን ወደ እርሱ አካውንት ማስተላለፍ እንጀምራለን ማለት ነው። ጥሩ። እሺ እኮ ትንሽ ወጣ ብለው አነጋግሩንም። እሺ ወጣ ብያለሁ እኮ። በጣም ጥሩ። ዝም ብሎ መምጣት አይችልም ገባ። ስለዚህ ፎርሙን ሞልተን ሽልማቱን አስተላልፈን ምንልክለው ባለ ዕድለኛነቱን የሚያረጋግጡ 5 የመንግስት ማረጋገጫ ሜሴጆች አሉ። ከዛ በኋላ ነው እንግዲህ ወደ በአቅራቢያው ወደሚገኝ ኢትዮጵያ ንግድ ባንክ የሚሄዱት ማለት ነው። ከምን እዚህ ፎርሙ በኋላ ነው? አዎ። እሺ ኮኮብ ብለዋል። ሄሎ። እሺ ስራ ነው ያዝነው ባኮት ኮከብ። እሺ 889 889 መሰላል መሰላል አድርገዋል። ሲደውሉ መደወያውን ብቻ ነው። ሲመጣ መጣ ይበሉ። እሺ መጣለው ትንሽ። እሺ እሺ ምን አመጣለሁ? ኮኔክሽን ፕሮግራም ነው ያለው። ከእንደገና ኮኮብ ኮድ ነው ያለው። ችግር የለውም። ከእንደገና ኮኮብ 889 መጣ። አዎ ተደውሏል። ምን ይላል? ዌልካም ቱ ይላል። አንድ ቁጥር ሎጊን፣ 2 ቁጥር ኤግዚስት ነው የሚለው አይደል? እሺ አንድ ቁጥር ላይ ያስገቡና ሴንድ ያርጉ። ሲቀየር ቀየረ ይበሉ። ሎጊን የሚለው እሺ ሲቀየረለው ምንድን ነው የሚለው? ኮዱን ነው የጠየቀው። ፒን ነው የሚለው። ከባንካችን የወሰዱት 4 ቁጥሮች አሉ አይደል? ለሞባይል ባንኪንግ የተሰጠው የራሱ እነዛ በጥንቃቄ አስገብተው ኦኬ ወይም ሴንድ ያርጉ። ሲቀየር ቀየረ ይበሉ። እሺ ቀየረለው። እሺ ቆይ እሺ አስገቡ እንዳይሳሳቱ። እሺ ቀየረ። ገና ነው እያላገጠ ነው። ምንድን ነው ሰውዬ ማለት ባንኩ ምናምን እያለ ምን እንዳትነግረው